ባልሽ ይክዳሽ፣ ባልሽ አልጋሌሽና፣ ባልሽ እቃዋይ ስራ እምትሉ ሰዎች አላችሁ። በመድኃኔዓለም ፌስቡክ ላይ ያላችሁ ሰዎች ፕሊዝ ሰልጥኑ። 2026 ላይ ያለ ነው ይመስለኛል። እናንተ ከተኛችሁበት አልነቃችሁም ዘንድ ለምንድነው እኛ የምንረገመው? የፌስቡክ ሰዎች ሰልፍ ውጡልኝ እባካችሁን። ይሄን ሪካርድ አድርጉና ፌስቡክ ላይ ልቀቁልኝ። የፌስቡክ ሰዎች ድገሙት። የፌስቡክ ሰዎች እኛ ቲክቶከር እኛ ትንንሽ ብላቴና በእናንተ እርግማን እየተቀጨን ነው። ፌስቡክ ነዋሪዎች ፌስቡክ እርግማን ይቀንስ። እርግማን 2026 ላይ ነን። 2026 ላይ እናንተ ኋላ ቀርታችኋል። እባካችሁን ስለ መድኃኒዓለም እርግማናችሁን ተው። ብትረጉን እንኳን በአግባብ። አሁን ቲክቶክ ላይ ቆሮቆራም ነው የሚባል ምን ችግር አለው? ቆሮቆር በሻምፖ ይለቃል። እካክ በመታጠብ ይለቃል። የእናንተ እርግማን ግን ባልሽ ፌስቡክ ላይ ያለ ነዋሪ እቃው አይስራ። መድኃኒዓለም ያሳያችሁ። የምትወዱ ላይናችሁ የምትሳሱለት ባል አልጋ ላይ እሙቲኖ ነው የሚጣኖ ነው አያቴ ጋር መልሽኝ የሚል አይነት ወንድ ነው እርግማን የሚፈጥሩብን። እግርሽ ይሽተት በሴትነቴ በየድሩ በየቁቡ ጫማው ልቄ እንዳልገባ እግርሽ ይሽተት። የፌስቡክ ሰዎች በህግ አምላክ ህግ ያግዳችሁ። ሰው ይጥላሽ ትላላችሁ። ሰው ጠልቶኝ ልደርስ። እርግማናችሁን ቀንሱት። እኔ ምላችሁ ሰውየው ገባ እንዴ በመሃል እሸቱ ነው እሸት የሚባል ሰውዬ አሉባልታ ልቀጥል። እሸት የሚባል ሰውዬ ገባ። የሱን ቪዲዮ ለማየት ችኩል ብያለሁ ይመስላል። ቆይ ግን ጋይስ ይቅርታ ሚላት ይመስላችኋል ወይንስ እኔ ማለት የፈለኩት ይሄንን ነው? እሷን ለመናገር አይደለም ሁሉንም ጠቅልዬ ነው የተናገርኩት ነው የሚለው የሚመስላችሁ? ስላስቀየምኳችሁ ትልልቅ ሰዎች ሶሪ የሚል ለሚመስላችሁ ወይም ደግሞ ባልኩት ነገር አይጸጽተኝም ሰዎች ለምን ለግላቸው እንደወሰዱት አላቀም ነው የሚመስላችሁ? እስኪ ንገሩኝ ጋይስ። መጀመሪያ ሰውየው ከማለቱ በፊት ወይኔ ቤታዬ ብላ ነበር እንድትሉኝ ነው እኮ ጋይስ። አይገባችሁም እናንተ እቀቃ። እኔ ግን ገብቶኝ ነው ያልኩት። አያችሁ ቤታዬ ወይኔ ቤታዬ እኮ እሸቱ ሳይናገር በፊት እኮ እንዲህ ብላ ነበረ ብላችሁ ምን አይነት ትንቢን የተነበለችው እንድብላችሁ ክሬዲት ሰጣችሁ እንድታመጎሱኝ ነው እኮ ፍቅሮቼ። ንገሩኝ ምን አለ ናሁን ፎንቴ? እስኪ ግባ በመድኃኒዓለም ምንድነው? በቃ አንተ ምንድነው ቁርጣት ይዘዋል እንዴ? ግባ እንዴ ናሁን። እሺ ምንድነው የመጣው? ናሽ እሺ እኔ ከፈሳም ሰው ጋር መድኃኒዓለም አታገናኘኝ። ኧረ እንደውም አለመታደል እንዴት ቴክስት አላረግሽው? ጋላሪ ሞልቶ ነው። እንዴት ቴክስት አላረግሽው? ምክንያቱም ዛሬ ቢሮዬ የሚከፈትበት ቀን ነው። ቅዳሜና እሑድ አላየኝም እንዴ? ደረበተ ቆለት በመስ ሲያደርገኝ ጎረምሶቼ ጋር ሄጄ ላጥላጥላት ሳምንቱ ሙሉ እናቴ እንደሆነ ቤት ሲያስተጋባ የነበረው ለምን ልጄ ብሎ ራሱ ነው እንግዲህ ማንም ያለም ስማ ናሳስ ቅዳሜና እሑድ ያማረኝን ቋቀች በላጠጣ ብዬ ፏ ብዬ መጣሁ። ለዛ ነው አሁን ዛሬ ቢሮዬ ሲከፈት ደግሞ አጀንዳዎች አሉ። እሱ ለምትንትን አድርጌ አሁን ወደ ጌም ሄዳለሁ። ሁሉን ነገር አሁን ልግባ እንዴ ናውም የት ትሄጃለህ? ጠዋትና ማታ የምታስጨርሰው አለ ይመስል ጠዋትና ማታ እንደ ሰው ማጅራት የምትመታው እየገባት ምን እንደ አዲስ ልግባ እንዴ ትላለህ? ሁሉም ሰው እኮ ያውቃል እኮ የሆነ የምታስጨርሰው ነገር ባይኖርማ ጠዋትና ማታ እየመጣ ፈለጣ አታደርግም ነበር። ግባ ቅዳሜ ነው። አንድ ቃል ሳወራ 17 ቃል ታወራለች እንዴ? እሺ ስገባ አላኪልኝ እዚህ እንጂ ሽከዲ እናቲ ከገባው በኋላ ጋዴሚት እሺ ግባ በፈትቻው በለን ጥጥ አርግ ዳው በዚህ እድሜው ማለት አሁን ናሆም ስጋ ይዞት እንጂ እኮ ማለት ነው ትልቅ ሰው እኮ ነው። ምን በቃው ተመልከቱት። አሁን ናሆምን የምትጠብሰ ሴት አለች እንዲህ እየፈሳ ላይላችን ላይ የቀዘለ መቀጅል እኔ በስመ አብ ወልድ መንፈስ እኔ ናሆምን ብጠብሰው ያጎቴ ልጅ እያልኩኝ 3-4 ጎረምሳ ቤት ያመጣ ነበር። ናሆም ብጠብሰው እንደናሆም በእውነት እንደናሆም አይነት ወንድ ቢኖረኝ ጅል አይደለ? አንድ ወንድ ይዤ መጥቼ ማን ነው ያጎቴ ልጅ እና አልጋይ ላይ ምን ይሰራል? ቤቱን ላሳየው ላለማመደው እኔው ምለው ወይ እሺ ሚል አይነት ወንድ ነው ናሆም። እሺ አለማምጁ ሌላ ያጎት ልጅ አለሽ ድገሚ ሚል አይነት ወንድ ነው ናሆም። ጅል
እስኪመጣ አንድ ዘፈን እናዳምጥ። ለመመሰላችሁ የሆነች ወሬ አናቴ ላይ አለች እና አሁን ገብርኤልን ነው የምላችሁ ብለህ ተጣረገኛለች። አውሪያት ውዶቼ፣ ካወራው እኔ ጀመረች ይባላል። ሰበብ ይሆንላችኋል። ነገረኛዋ ቤታ ናት፣ ጀማሪዋ እሷ ናት ስለሚባል ውዶቼ በጉጉት እንጠብቃቸው። ካወራው ግን እኔ ነኝ ወሬኛ የምባለው። ኖ ውዶቼ፣ እኔማ ካወራው እናንተ እዚህ ሞራል ትሰጡኛላችሁ። ከዛ ግን ሰዎች እነሱና እንዴ ያ ሰው እኮ አልተናገራትም ራሷን ነገር ፈላጊ ሳይነኩኝ አልነካም ትላለች እንጂ ነገር ፈላጊ እሷ ናት ይባላል። እነሱን እንጠብቃለን በጉጉት። ልክ ሲናገሩ አምጣው እያልን እላቸው ላይ ሰፈር ቡና አድርገን የምንገባው። ይቅርብኝ ውዶች፣ አሁን ተምሬያለሁ። ቤታዬ ጊፍት ጋላሪሽን አስሞይ ናሆም ፎንቲ እስኪገባ ስንት ላይ ደርሻለሁ? አይ ሌላ ስራ አለብኝ ለካ። ስንት ላይ ደርሻለሁ? ጋይ ስንት ላይ ደርሻለሁ? ንገሩኝ እስኪ ስንት ላይ ደርሻለሁ? እኮ ስራ እኮ ነው። 7 ዋው 7 በ7 ስላሴ ነው ጋይስ። ስላሴ በ8 እያልን እንቀጥላለን። ደግሞ በቤተክርስቲያን ሸቀር የለው ነገር እንዳያመጡብኝ አምላኬ ማለመታደሪ። ዘንድሮ እኮ ቁምጣ ልበሺ እንዴ ውዴን። እዚህ ቤት እኮ በቂጥና በጦት አይደለም የሚሰጡት። ላርጎ እኮ አይጠበጥቡም ማሪ። ወይ የኔ እናት ቁምጣ ልበሺ ያለችኝ እኮ ላርጎ የሚጠበጥቡ መስሏት ነው ውዴ። የለም እኮ እኛ ቤት የለም። ለዚህ ቤት በቃ ዝም ብሎ በጨዋታ በደስታ ትልልቅ ሰዎች አሉ ውዴ፣ መሳቅ የሚፈልጉ ባለ ሀብታቸውን የት እንጣለው የሚሉ ሴቶች ናቸው። ግን ሀብታቸውን የት እንጣለው ስታሳዝን። ወይኔ የምታስቅ ልጅ ብለው የኔ የባለ ሀብት መዝናኛ ነኝ እኔ። ይስቃሉ ምናምን እንጂ እንዲህ ላርጎ መጠጥ ጡት መገተር የለም። ተመልከችኝ ስመጣ እንዲህ እኮ አድርጌው መምጣት እኮ እችላለሁ ማሪ። እንደዚህ ወጥሬ እችላለሁ እኮ። የኔ ቤት አይፈቅዱማ፣ አይሰጡም። እንደዛ የወደቀውን ሾላ አርግፍ ግርፍ ያለ ጡት ይሁን አላውቅም። እና ውዴ ቁምጣ ልበሽ ያልሽኝ በአቡጀዲም ይሰጡኛል ለማለት ያህል ነው። ቴንክ ዩ ቬሪ ማች። ተሸፈኝ ቤታዬ ሆ እኛ እኮ አጭር መልበስ አቃተን እኮ በቁንጣና በታይት እየሰጡ እየተባለ። እሺ ቤታዬ 15 ኮፍያ ወይም መኒጋን አስሞይ። 5 መኒጋን ይጠይቅሻል ቤታ፣ እባካችሁን 5 መኒጋን ስጧትኝ። አረ ይደብራል። ሰውንማ እንደዚህ አታጨናንቁ፣ ችግር የለውም። ኤዱዬ አሁን ልትሰጥሽ ነው። በስማም ኤዱ፣ በስማም እንዴት ውስጣችንን አነበብሹ። አምላክ እስራኤል ወደ ስራ ወይኔ ኤዱ ስምሽን እያነሳን አሁን ኤዱ መታ ትሰጥሻለች እያለ ማን ህብረት ነው ምናምን የሚባል ልጅ እየጻፈ ነበረ። በስማም አንቺ እድሜሽ ረጅም ነው ኤዱ፣ በኢየሱስ ክርስቶስ። ምን አይነት ግን ቤተሰብን ያሳደገሽ ውዶቼ። ስራ ልሰራ ስለሆነ አሉባልታ የመጣችሁ ሰዎች ውጡልኝ። ስራ ላይ ነኝ ውዶቼ፣ ስራ ላይ ነኝ። ስራ ቤታዬ 5 መኒጋን እኮ ይቀርሻል። ላያዩት ይችላሉ ስራ ላይ ስለሆኑ። አዎ ሰው አታስጨናንቁ። ላያዩት ይችላሉ አማሮች። እንዴ ስንት ስራ አለ፣ ቢዚ ናቸው። ጥፍርሽ የምትሉኝ ሰዎች ላያዩት ይችላሉ ጋይስ፣ ላያዩት ይችላሉ። በእናንተ ጥፍሬንም ብሰራ በእናንተ ልብስ ብቀይር በእናንተ ህይወት የተለወጠው በእናንተ ውዶቼ። እግዚአብሔር ይመስገን። የኔን ህይወት የለወጥከው የሙሉ ኢትዮጵያን ህይወት ለውጥ። አሜን አሜን። ደግሞ ምቀኛ ብዙ ነው እንዴ። ሄባ የኔ ነሽ የኔ ውዴ። ሌላ ይቀርሻል። እናት አለም እንዳሽቃብጥልሽ ከፈለግሽ በደም ሞቅ አርገይ ስጪኝ። በአንድ ሰጠሽኝ ጊፍት ጋላሪ ካልወሰድሽው እኔም ድካም ነው የሚሆንብኝ። ህያብ ነው እንዴ ስማ ጌታ አምላክ ህያ። እሺ ቅርታ ጋይስ። እኔ በሰፈር ስሟ ነው የምጠራት። ሄባ ቁልምጥ ነው የምናረጋት። ህያብ እናንተ ህያብ ነው የምትሉት። ከናስ አስገሰሱ ነው የምጠራት። እኔ ሄባ ነው የምላት በቤት ስሟ። የዓለም ውዴ ምን ነው ግን ስሜ ካልተጠራልሽ እናት አለም 5 እኮ ነው የሚጠይቀው። 4ቱን ትሰጥሻለች። ተረጋጊ ቤታ። የዓለም ምስኪን ሴት ናት። ማይ ኡርጂ ልቡ እኮ በሬዱ እኮ እኔ ሲንዳለዳ ልቡ እኮ ስታፕ ኡርጂዬ ማይ ልቡ ሲንዳለዳ። የስራ ባህሪ ነው ጋይስ፣ የስራ ቡና ጠጡ፣ ቡጠማን ተቀላቀሉ ጋይስ። እናቴ ገዛል እንደ እብድ እንዳታዩኝ ግን በክርስቶስ። ቡጠማን ተቀላቀሉ ጋይስ። ቡጠማን ቡና ጠጡ ማህበር
ወደፊት ተሰጥቷል። ቆይ ጋይስ ተሰጥቷል። እኔ እንደዚህ ይሻለኛል። ጡቴን ምገትሮ የለኝም ጋይስ። እባካችሁን የዚህ ቤት ነዋሪዎች ቆይ አንዴም ቆይ ተረጋጉ። ኧረ ደብል እየሰጣችሁ ነው። በመቤቴ ተረጋጉ። የዚህ ቤት ነዋሪዎች፣ የቲክቶክ ነዋሪዎች እማቆመው ጡት የለኝም፣ ጡቴ ወድቋል። እማሳየው ቂጥ የለኝም፣ ቂጤ አልቋል። እማሳየው ፊት የለኝም፣ ፊቴ ፈርሷል። ስለ መድኃኒዓለም ልቤን አይታችሁ ውስጤን አይታችሁ ብቻ ጊፍት ጋላሪ ሙሉልኝ። ደግነቴን፣ የዋህነቴን፣ መልካምነቴን፣ ሰጪነቴን፣ ትሁትነቴን፣ ፍቅሬን፣ ጨዋታዬን አይታችሁ እቤቱን ጊፍት ጋላሪ ሙሉልኝ። ጡቴን ወድቋል ኮዶች በክሪክ የማይነሳ ጡት ተሸክሜ ምን አለው ግን አቤት ቢኖረኝ አቤት ቢኖረኝ እንዴ አንድ ቀስታ ቆሜ ነበር መጣው። እንደው ይህ ህዝብ ይፍረድ እና አሁን ገብቷል ወይንስ እንዴት ነው ነገሩ? አምላክ እስራኤል ካልገባ ታዲያ ምን ሳይ አንድ ለቃቃሚ ገባ አልገባ ምን አባቱ ይሰራልኛል? ምን ያደርግልኛል? ድምፅሽ ደስ ሲል ላለማመን ይሆናል። ቴንክ ዩ ምንድነው የሚቀረን ወዶቼ? ያደረበት ሰው መጣ እኮ። ድምፅሽን ቀይር። አቤት ግን ሲያስፈራ ስዋን ህብረት ቆይ ጋይስ ተረጋጉ። እንዴ እናት አለም ምን ነው እንዴ? ማን ኤርሚ ነው እንዳየሁት? ማይ ቤቢ ኦ ማይ ጋድ ኤርሚ አድናቂ ነኝ። ኤርሚ ፌመሱ ቤቴ ገባ። ኦ ማይ ጋድ ኤርሚ ፌመሱ ቤቴ ገባ። ወይኔ በታደር እንትን ይድረኛው ነው ኤርሚዬ። ፌመስ ሰዎች ሲመጡ ጋይስ እንዲህ ነው የሚያደርገኝ። ስራዬን እረሳለሁ። ኤርሚዬ ስራ ላይ ነኝ። አባቴ ጊፍት ጋላሪ እያስሞላው ነው። አንተ ለቃቃሚ እንዲማሽቃብጬ ምንም የሚሰጥ የለ ከጆንያ ውስጥ ወጥቶ ወይ ጉሁዴ ማሽቃበጥ ስራዬ። ቤታዬ ጋላክሲ 4 ቢሰጡሽ መልካም ነበረ፣ ግን ስታምሪ ቤታ ምንም ሳትቀቢ ራሱ ገመጥ የምትደረጊ ነሽ። እሱስ ልክ ብለሻል። ብዙ ሰዎች ካልገመጥን ሲሉ አጓጓቸዋለሁ እንጂ ሙሉ በሙሉ አላስገምጥም። ዶርካ ማይ ቤቢ ዶርካ አብረን 7ኛ ክፍል የተማርነው ሁለታችንም አላለፍንም። በጣም የዋሃዊ ስለሆነ ሌላው ሰው ይለፍ ብለን እኔ እና እሷ 7ኛ ክፍል ቀረን። ውዴ 2 ይቀረሻላ። ለምን አያቸው? ሁለታችንም መቅረታችንን የምታውቁት ባንቀር ኖሮ ሂሳቡ እንደምንም ጎመንት ሲሉ እንጂ ሁለታችንም አናውቀውም ሂሳቡን። ጋላክሲ ውዲያውን የሰጠሽው 2 ዶርካ ያያችሁ። ዶርካ ደስ የሚለው ባህሪዋ ቀድማ ይገባታል፣ ስትነግሯት ይገባታል። አቋረጥ ነው እንጂ አንድ ይቀራታል እኮ ቤታዬ ስላላወቀችው ነው ጊፍት ታይትሉን ለመውሰድ። ዶርካዬ ትሰማለች ውዶቼ። እናንተ እኮ ስለጻፋችሁ ሰው እንዲያታጨናንቁ እሺ። ታስጠሉ። ከቤቴ ሰው ልታስጠፉብኝ ነው እንዴ? አዎ አንድ ይቀራታል። ሌላ ምን ይሁን ታዲያ? እከካ አንድ ይቀራታል። ቤታ ሰውን አታሰቁ። አንድ ይቀራታል እናውቃለን። በእግዚአብሔር እርገይ ሳታስቁ በክርስቶስ በኪዳነ ምሕረት አራተውኝ እኔ እንደው አባቴ ግን እንጉዲያ ቃል ቁጭ ብዬ የሰፈር ወሬ አማሽ ሆኜ ቀረው እኮ። ዶርካዬ እንታለ አንቺ 8ኛ ክፍል ገብተሻል። እኔ እዛው 7 ቀርቼ እኮ ተለያየን ውዴ። ተለያየንና አለሽ በህይወት እንዴት ነሽ? አንድ ግን ይቀርሻል ውዴ። ታይትሉን ለመውሰድ አንድ ይቀርሻል ዶርካ። አምላኬ ከስንቱ ጋር እናት አለም አንድ ይቀርሻል። እኔ ላስጨንቅሽ አይደለም ግን ቲክቶክ የሚለው 4 ነው የጠየቀው፣ አንቺ 3 ነው የሰጠሽው። አንድ ይቀርሻል። እኔ እናት አንድ ይቀርሻል። አንድ ይቀርሻል። ግን ከቻልሽ ነው ያቅምሽን። ቤታዬ እሷ ባትሰጥም ችግር የለውም። ሌላ ሰው ጠይቂ እስኪ። መልካም ሰዎች አሉ ልባቸውስ ቁጭ በይ። እሺ። ወይኔ ግን ሰው ማጨናነቅ ሆነብኝ። ምን አይነት መልካም ሰዎች ግን በብዛት አሉ። ዶርካዬ ግን ውስጤ ቂም ያዘብሽ መሰለኝ። ምን አለ አንዱን የምትጨምሪው? አይ እንደው አምላክ ወይ ማሽላ ወይ እናት አለም ባህሪዋን አውቃለሁ እኮ አውቄ እኮ ነው። ባህሪዋ የዶርካ ባህሪ እንዲህ አይነት ባህሪ ያላት ጋይስ። ይሄ ማጓጓት ትወዳለች። ለወንዶች ራሱ ትምህርት ቤት ውስጥ እንደዛ ነው የምታደርገው። ለማንከልክዬ ሁላችንም ለማንከልክዬ ነው የምንለው። ስጥት ቤት ይወጣ አይደል? ለማንከልክዬ። እሷ ግን ቆጥብ ታጓጓለች። ከትምህርት ቤቱ የምትለየው በዚህ ነው፣ በማጓጓታ ነው። አትሰጥም። ወይኔ ወሰድኩት ወንዶች ሲሉ ሰብሰብ ወሰምፒ። እኛ ግን ለማንከልክዬ ነው የምንለው ጋይስ። ስራ ባህሪ ነው እንጂ እውነት መስሏችሁ እንዳሰፍሩ። ወይ ዘንድሮ አምላክ እስራኤል በዚሁ ከቀጠለንማ ሻርኩ ማሽላ
ማሽላዬ ቤቢ ላይ ሆኗን ቅድም ወሬ ላይ ሆኜ አሳቻ ወሬ ላይ ሆኜ እናት አለም ወሬ ላይ ሆኜ ሰጥተኸኝ ነበር። አንድ ካልደገምክ ጊፍት ታይትሉን አትወስም ካለ ቤታዬ ሰው አታስጨንቂ። አረ ይደብራል፣ ግን ያንቺ አለማመን ደስ ይላል። ማጅራት አትመችም፣ የሰው ፀጉር አትፈችም፣ ጩባ አትነጥቂም። ብያሳሳቅሽ ግን ትዘርፊናለሽ። ዋው አዘራረፍ! አረ ይሄ ዘረፍ አይደለም። ከዚህ ማህበረሰብ ጋር ግን ሰውነት ይጋለ። በዚህ ሁኔታ ጋይስ እንዴት ነው የምንቀጥለው? በዚህ ሁኔታ ውዶቼ? ለምን ይውላን ያወራለሁ? ማርያምን እስኪ ጊፍት ጋላሪን በጸባይ ሙሉልኝ። ሰሊም ለማን ነው ሼር የምታረጊው? አንቺ እናቴ እንኳን ጊፍተር እንኳን ወደ እኔ ቢመጣ የምታሸሺ ነሽ እንጂ አታሰጭኝ። ምን አለ እስኪ ሪከርደሮች ለራሳችሁም ሰው ቢሆን ሼር ብታደርጉ። 3 አሳ ደከመኝ። እንዲሁ በኋላ ላስሞላ ማታ ላይ ገብቼ እንጂ። ቤታዬ ተስፋ አትቁረጪ። አንቺ እኮ መብረቅ ነሽ። ይሄ ቤተሰብ መብረቅ ፋሚሊ ነው። ድንገት መጥቶ ነው ብርቅ የሚለው። ይሰጡሻል። ኧረ እንዲህ ተስፋ አትቁረጪ። ምን አይነት ሴት ነሽ ግን? እሺ ጌም ላይ ይስጡሽ ውዴ። አሁን ያልሰጡኝ ጌም ላይ እንዴት ይሰጡኛል? እናት አለም ናሁም የሚባል ሰውዬ እኮ አልገባም። እሺ ወዴት ላድርገው? ይሄው ናሁም ፎንቴ ማርያምን ቢልክልኝ አልቀበለውም። ለናሁም ፎንቴ ከዚህ በኋላ እግዚአብሔር ምስክሬ ነው። ጨምላቃ አሁን ልግባ ብሎ አይደል እንዴ ናሁም ፎንቴ ላከልኝ። የት አለ ናሁም ፎንቴ? ታድጋይስ ይሄ ማርያምን ይሁት ወይኔ ቆይ